ብዙነት ፍቻለው ይህንን አውቃለሁ በወንጀሌ ትልቀት ድንበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ለቤቴ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉላለሁ። እንግዲህ እዚህ ጋር እንደምታዩት ውድ የሆኑ የገላ ሳሙናዎች እንዴት እንደሚሰሩ አሳያችኋለሁ ማለት ነው። እንዲሁም ደግሞ ሙሉ ቪዲዮውን ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ቀንጨብ አድርጌ ማሳያችሁ ይሆናል። እስከ መጨረሻ አብራችሁኝ ሁኑ። እንግዲህ ወርቅ የሚሆነው በእሳት ተፈትኖ ነው። በእሳት ተፈትኖ ወርቅነቱን ያረጋግጣል። በጣም ትልቅ ሰዎች ደግሞ በብዙ መከራ መካከል ያለፉ ሰዎች ናቸው። በችግር መካከል፣ በረሃብ መካከል፣ በጥጋብ መካከል፣ በመሰደብ መካከል፣ በማግኘት መካከል፣ በማጣት መካከል፣ በመወደድ መካከል፣ ከዛ ደግሞ በመጠላትና በመከዳት መካከል፣ በትዳራቸው ላይ በመማገጥ በእንደዛ ሁሉ መካከል አልፈው በስሜት ይጠነክራሉ፣ በአይምሮ ይጠነክራሉ፣ በሰውነት ይጠነክራሉ፣ በኢኮኖሚ ይጠነክራሉ፣ በስፒሪቹዋል ላይፋቸው ይጠነክራሉ፣ በሶሻል ላይፋቸው ይጠነክራሉ። በነገራችን ላይ እዚህ ምድር ላይ ሰውን እንደ መከራ አፍርሶ የሚሰራው የለም። ዓለምን ሰዎችን ጠንካራ ያደርግ የዓለምን ሰዎች ሴቶችንም ይሁን ወንዶችንም ይሁን ጠንካራ ያደረጋቸው ቻሌንጁ በጣም ጠንካራ የሚያደርጉ ስፖርት መስራት አይደለም። ያ ሰውነት ድንድን ሊል ይችላል፣ ድንጋይ ሊሆን ይችላል፣ ልጠነክር ትችላለህ፣ ምንም ጥያቄ የለውም። አንድ ሴት ኤክስፒሪየንስ ከሌላት ኤክስፒሪየንስ ካላት ሴት በጣም ሲበዛ ያን ሴት እኔ ግን እንደው ጠንካራ ሴት እፈልጋለሁ። ሴትን ሴት የሚያደርጋት ምንድን ነው? ያንን ነገር ማወቅ እፈልጋለሁ መጥዬ ከሆነ ከዛሬዋ ቀን ጀምሮ የምታሳልፊያት እያንዳንዷ ነገር ያንቺን አይምሮ ከማጠንከር፣ ሰውነትሽን ከማጠንከር፣ ስሜትሽን ከማጠንከር፣ ትምህርትሽን፣ እውቀትሽን፣ ባህሪሽን ከመቃኘት አንጻር የሆነ በጎ ተጽዕኖ አላቸው። በነገራችን ላይ በጣም በሚገርም ሁኔታ ይሄ መውደቄን ወደድኩት ይላል። ምናልባት ደራሲውን ስሙን ረሳሁት እና መጽሐፉን በተደጋጋሚ አንብቤው ነበር። በጣም በሚገርማችሁ ሁኔታ እዛ መጽሐፍ ላይ በጣም የዓለም ጠንካራ የሚላቸውን ሰዎች ቤት በኩል እንዳለፉ ያሳያቸዋል። ልጇን ያጣች፣ እናቷን ያጣች፣ አባቷን ያጣች፣ ቤተሰቧን ያጣች፣ ያን ሁሉ ነገር አታ መጨረሻ ላይ እንዴት የዓለም የምትገርም ተጽዕኖ ፈጣሪ ሴት እንደሆነች እዛ ላይ ያስቀምጣል። በጣም በሚገርማቸው ሁኔታ። ስለዚህ ሴትን ከሴት ምን ይለያታል? ኤክስፔሪንሷ ይለያታል። ጥንካሬዎቿ ከታች ከእናቷ አንስታ እስከ አባቷ፣ እስከ ጎረቤቶቿ፣ እስከ አያቶቿ፣ እስከ ዘመዶቿ ድረስ ከነሱ ሁሉ የምትጠይቀውና የምትማረው ነገር ያላት ሴት ከሌሎች ሴቶች ትለያለች። እኔ ቤተሰቦቿን አታ ወላጅ አታ አሁን ውጭ ሀገር የምትኖር ሴት አለች። እዛ ውጭ ሀገር የምትኖረው መስራት ስላለባት ራሷን በኢኮኖሚ ማቆም ስላለባት በቅርብ ጊዜ ወደ ኢትዮጵያ መለሳለሁ። ሀገሬ ውስጥ ነው ኢንቨስት አድርጌ መስራት እንፈልገው። በስቲል አላገባችም። 32 33 ዓመቷ ነው። ግን ዛሬ ድረስ መንፈሷ ጠንካራ ነው። መንፈሰ ጠንካራ ሴት የምትፈልገውን ነገር ጠንቅቃ የምታውቅ ራሷን በየጊዜው የምትገመግም ወዴት እየሄድኩ ነው? ምን እየሰራሁ ነው? ምን እየበላሁ ነው? ምን እየጠጣሁ ነው? ምን እያሰብኩ ነው? ብላ በየሰከንዱ ራሷን የምትገመግም ሴት። ስለዚህ ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያ መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትንም ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት፣ ከዛሬ 2 ዓመት፣ ከዛሬ 3 ዓመት፣ ከዛሬ 10 ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭዱ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር 1 የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሞያ አንጻር፣ ከኢኮኖሚ አንጻር፣ ከጸጉር አንጻር፣ ከአለባበስ አንጻር፣ ከጤና አንጻር፣ የራሷን የቆዳ ውበት ከመጠበቅ አንጻር እያንዳንዱ ነገሮችን የምትመራበት መንገዶች ላይ የሆነ ያን ነገር ራሷን መቃኘት፣ ራሷን መስራት የተቃኘ ሙዚቃ መሳሪያ ጥሩ ድምጽ እንደሚያሰማው ሁሉ ራሷን በመንፈሳዊ ሕይወት መቃኘት፣ ራሷን በኢኮኖሚ፣ በሶሻል ላይፍ፣ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በዓላማ እንዲሁ ደግሞ በጤና በእያንዳንዷ ነገር ራሷን አፍርሳ የሰራች ሴት፣ በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት፣ ራሷን በራሷ የምታስተምር ሴት። እኔ ምን ሴት ትገርመኛለች መሰላችሁ? አንድ ሙስሊም ከስተመር አለችኝና ባለቤቷ ውጭ ሀገር ነው የሚሆነው። አገባትና
አንድ 6 ወር ነው 7 ወር አጠገቧ ቆይቶ ከዛ ወደ ውጭ ሀገር ሄደ። እሱ ከውጭ ሀገር የመጣው ከ11 ነው ከ12 ዓመት በኋላ ነው ማለት ጠቅልሎ እዚህ የገባው። ግን ይመጣል በየአመቱ ምናምን ይመጣል ይሄዳል ይገባል። በጣም ብልህ በጣም ስማርት በጣም ጠንካራ ሴት መሆኗን የምታውቀው እሱ እዛ ሰርቶ ሲመጣ እዚህ እስኪመጣ ድረስ እሷ ፒኤችዲዋን እየሰራች ነው። ፒኤችዲዋን ሰርታ ጨርሳለች። እንግዲህ ስንት ልጆች ነው? 3 ልጆች ይዛ ፒኤችዲዋን እስከ ፒኤችዲ ድረስ በዚህ 11-12 ዓመት ባለቤቷን እየተማረች ነው የጠበቀችው። እኔ በጣም ነው ያደነኳት፣ በጣም ነው ቆሜ ያጨበጨብኩላት። ዓለም ላይ እነሱ ብቻ ናቸው እስከምትሏቸው ድረስ አንዳንድ ሰዎች እንደዚህ አይነት ሰዎች አሉ። በቃ እሷ ብቻ ናት እስከምትል ድረስ የሚገርም ማንነት ያላት ሴት አለች። እንግዲህ ሌላ ሴት ቢሆንስ ልጁ በዚህ ጋር እንደዚህ ሆኖብኝ እንደዚህ ሆነች እያለች እርግጠኛ ነኝ እንኳን አዲስ ነገር ተምራ የሆነ 3-4 ነገሮችን ተምራ ልትጠብቀው ቀርቶ ያላትን ራሱ ባላት ማንነት ራሱ የምትቆይ ሴት ጥቂት ሴት ናት። እቺ ሴት ግን ባለቤቷ ከዛ ሀገር እስኪመጣ ድረስ ፒኤችዲዋን ሰርታለች። እኔ ይገርመኛል። በቃ አንዳንድ ሴቶች ባለቤቷ እዚህ ጋር ገንዘብ ደብቋት እሷ ግን 1-2 10 ብርና አዋራ የጠጣችን 100 ብር ሰብስባ የራሷ የሆነ ነገር ገንብታ የሚገዛላትን ወርቅ ሰብስባ የሆነ ነገር ገዝታ ቁጭ ትላለች። ይሄ ነው በቃ መንፈሰ ጠንካራነት ነው። ይሄ ጠንካራ ሴት ይሄ ማለት ከባሎቻቸው ደብቁ እሱ አይደለም ነጥቤ። ከእያንዳንዱ ነገር በኢኮኖሚ ከእያንዳንዱ ነገር በሆነ ነገር የሆነች ነገር በመውሰድ በኢኮኖሚ ማደግ ይችላል፣ በመንፈሳዊ ህይወት በእያንዳንዱ ነገር ማደግ ይችላል። በእንደዚህ ሁሉ ነገር ያደገች ሴት በባለቤቷ ዘንድ ሞገስ አላት። ሰው ልጅ ነህና ሚስት እየወደደች እንድትኖር የምትፈልግ ከሆነ በየቀኑ አንዳንድ ነገር ራስ ላይ አብዴት ማድረግ አለብህ። ሴት ከሆንሽ በየቀኑ ባለቤትሽም በጎረቤት ዘንድም በማህበረሰብ ዘንድም ቤትም ቦታ ተቀባይነት ማግኘት ፈልጊ ከሆነ በየቀኑ ራስሽን አብዴት ማድረግ ራስሽን ማሳደግ። እቺ ሴት ባለችበት ቦታ አልቆመች፣ በየቀኑ ራሷን እያሳደገች ወደፊት እየሄደች ነው። በየቀኑ የምንማረው ነገር አለ። ስለዚህ ምን ልወቅ ሴት ልጅ ምን ባህሪ አላት? ከሙያ ከሴትነት ከእያንዳንዱ ነገር ኢቭን እንኳን እኔ ምን እናቷ ጋር ጎንበስ ብላ ለመማር ብዙ ጊዜ የሌላ ሴት ልጅ አለች አይደለ? ተመልሰሽ እናትሽ ጋር ለመማር እድሉን የማታገኝበት ዘመን ቅርብ ነው። የእናትሽን ኤክስፒሪየንስ ጠይቀሽ የማታገኝበት ዘመን በጣም ሲበዛ ቅርብ ነው። በጣም ሲበዛ የሁላችንም እናት አባቶቻችን በትንሹ ረጅም ዓመት ኖረዋል። ጎንበስ ብለን እንማራለን ወይ? ብዙም አይደለም፣ አይመስለንም። ሰው ደግሞ አጠገቡ ካለ ሰው ካልተማረ ሩቅ ካለ ሰው አይማርም። ትምህርት አጠገብ ካለ ሰው ከዛ በኋላ እያደገ ወደዛ ይሄዳል። ወንድ ሆነ የወንድነት ባህሪ ከሌለ ትናቃለህ። ሴት ሆነሽ የሴትነት ባህሪ፣ የሴትነት ሙያ፣ የሴትነት ችሎታ ከሌለሽ ትናቂያለሽ። በጣም የተፈተነች ሴት በሁሉም ነገር ጠንካራ ነች። ብዙ ችግሮች መካከል ያለፈች ሴት በመንፈስ በአይምሮ በሰውነት ጠንካራ ናት። ብዙ ቻሌንጆች መካከል ያለፈች ሴት መንፈሰ ጠንካራ በእያንዳንዱ ህይወቷ ላይ ስኬታማ እየሆነች የምትሄድ ነው። ስለዚህ ምን በህይወቱ ይጠቅመኛል ብላሽ ጋር ቻሌንጅ ምን ይጠቅመኛል ጋር በየቀኑ መማር፣ በየቀኑ ማጥናት፣ በየቀኑ ራስን አፕዴት ማለት፣ ከዛ በየቀኑ ራስሽን መገምገም። እየሄድኩ ያለሁት መንገድ፣ እየሰራ ያለሁት የማየው ሶሻል ሚዲያ፣ የምሰማው፣ የምማረው። ስለዚህ በተቻለ መጠን በመንፈሰ ጠንካራ ሴት መሆን የምትፈልጊ ከሆነ እነዚህ መንገዶች ተከታይ፣ ቻሌንጆችን አትጥያቸው። ከዛ ውጭ ደግሞ የሆነች ትንሽ መከራ ሲበዛ ራሴን አጠፋለሁ የሆነ ራሳቸውን በማጥፋታቸው እነሱ የሚጎዱት ነገር ያለ እስከሚመስል ድረስ የ40 ዓመት ባለትዳር ራሴን ላጠፋ ነው ብላኛው እንዴት ይሄን አወራሽ አንቺ እስከምላት ድረስ እንዴ ራስን ብታጠፋ ምን የምታስተካክለው ነገር አለ? ማንን የምትጎዳው አለ? ይሄ ህዝብ እንደምታየው ነው። የኢትዮጵያ ህዝብ ነው፣ የዓለም ህዝብ። አንተ ራስን አጠፋ በማግስቱ ከነመፈጠር ይጠራል። ትዝ አይለውም። ሆስፒታል ከገባ ከነመፈጠር ይረሳል። እንኳን ሞተ ቀርቶ አትሸወዱ። በነገራችን ላይ ራሴን አጠፋለሁ ምናምን የምትሉ ሰዎች እናንተ በመሞታችሁ የምትጎዱት ሰው የለም። በዛው መጠን ግን ደግሞ በእናንተ መኖር የሚኖሩ ሰዎች አሉ። የምትጎዳውም ሰው አለ። ነገር ግን ከሞትክ በቃ ትረሳለህ። ከነመፈጠር ትረሳለህ። እና ለመኖር የሚያጓጓችሁ ነገሮች አስቀምጡና እዛ ላይ ትኩረት ለማድረግ ነው። ፈተናም ልክ ሲበዛብሽ እኔ እንደዚህ ሆኜ ማለት ሳይሆን በቃ ከዛ ከወደቅሽበት ቦታ ተነስተሽ ደግሞ እንደ አዲስ መንፈሰ ጠንካራ መሆን ከፈለግሽ ይሄኛውን ነገር ተከታይ። እርግጠኛ ነኝ የሚገራርም ለውጥ ህይወትሽ ላይ ታገኝበታለሽ። እንግዲህ ስለ ትዳሬ በማከር አርያም ስልጠና ፈልጋለሁ፣ ቤቴ ሰላም አይደለም፣ ህይወቴ ሰላም አይደለም፣ ለማሄጄ ልተንፍሰው ያልኩት በጣም በውስጤ ታፍኖ ቁጭ ያለ ነገር አለ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ሚያዝያ 1 የሚጀምር ደግሞ የኦንላይን ስልጠና አለ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ሆናችሁ ባላችሁበት ቤታችሁ ውስጥ ሆናችሁ ስለ ትዳራችሁ መማከር ስልጠናውን መውሰድ ትችላላችሁ። ክፍለ ሀገርም ውጭ ሀገርም ያላችሁ በስልክ በኦንላይን በአካል እናማክራለን። በለጠ መረጃ 09774050 ላይ ደውሉ። አዲስ አበባ ያላችሁ ደግሞ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት
ራሳችሁ ላይ መስራት፣ ራሳችሁን አፕዴት ማድረግ፣ ራሳችሁን መቃኘት የምትፈልጉ ካላችሁ ያገባችሁም ያላገባችሁም ነፃ ስልጠና አለ እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።